የሚረባንን የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፍቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እኔ ካንተ ጋር ነኝና አትፍራ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ ነው። ርዕሱን የመረጥንበት ምክንያት ሁላችን እንደምናውቅ ያለንበት ዘመን አስፈሪ ዘመን ነው። ስለዚህ የትምህርቱ መሰረታዊ ዓላማ ምንም ዘመኑ አስጨናቂና አስፈሪ ቢሆንም እግዚአብሔር ከኛ ጋር እንደሆነ አውቀንና አምነን ከፍርሃት ርቀን ተረጋግተን መኖር እንድንችል ማሳየት የትምህርታችን ዋና ዓላማ ይሆናል። ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ ልቦናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። መድኃኔዓለም የምንሰማውን ይባርክልን። እስኪ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችን በህብረት ለመናገር ራሳችንን እናዘጋጅ። እኔ ካንተ ጋር ነኝና በሉ እስኪ አትፍራ። ምን አትበል? እግዚአብሔር ፍርሃትን ከሁላችንም ያርቅልን። በዚህ ርዕስ ውስጥ ሶስት ነገሮችን በዋናነት ለማየት እንሞክራለን። በመጀመሪያ ፍርሃት ምንድነው የሚለውን አያል። በሁለተኛ ደረጃ ሰው ለምን ይፈራል ወይም ፍርሃት ወደኛ የሚመጣበት ምክንያት ምንድነው? ሶስተኛና የመጨረሻ አሁን ከፍርሃት ለመራቅ ምን እናድርግ የሚለውን ከመጽሐፍ ቅዱስ አኳያ ተመልክተን ትምህርታችንን እንቋጨዋለን። አሁንም እግዚአብሔር እኔም እንደው ለመናገር ብቻ ሳይሆን እናንተም ለመስማት ብቻ ሳይሆን በማስተዋል ሆነን ቃሉን እንድናደምጠው ሁላችንን አምላካችን እግዚአብሔር ያግዘ። እኔ ካንተ ጋር ነኝና አትፍራ። ቃሉ ለጊዜው የተነገረው ያዕቆብ ለሚባል ለአንድ ሰው የተነገረ ቃል ነው። ሙሉ ታሪኩን በንባብ አሰማችኋለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋለሁ። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 8 ጀምሮ አነባለሁ። ባሪያዬ እስራኤል፣ የመረጥኩ ያዕቆብ፣ የወዳጄ አብርሃም ዘር ሆይ አንተ ከምድር ዳርቻ ያስኩህ ከማይዞናም የጠራው አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክ ነኝ፣ አትደንግጥ። አበረታሃለሁ፣ ረዳህም አለው፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል። የሚጠሉህን ትሻቸዋለህ አታገኛቸውምም፣ የሚዋጉህም እንዳልነበሩ እንደምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
እንግዲህ አሁን ያነበብኩላችሁ ለጊዜው የተነገረው ያዕቆብ ተብሎ ለሚጠራ ለአንድ ሰው የተነገረ ቃል ለፍጻሜው ስለ ሁላችን የሚነገር ቃል የእግዚአብሔር ቃል በአንድ ዘመን ለተነሱ ሰዎች ብቻ ተነግሮ የሚያበቃ አይደል። ሐዋርያው ቅዱስ ጳውሎስ መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል ነው የሚለው። ሮሜ 15 ቁጥር 4 ላይ የተመዘገበ ቃል መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል። አስቀድሞ ሲል በሩቅ ነቢያት ማለቱ ነው። ኋላም በቅርብ ሐዋርያት ማለቱ ነው። ከዚያም በኋላ በሐዋርያት እግር የተተኩት በሊቃውንተ ቤተ ክርስቲያን ማለቱ ነው። የተጻፈው ሁሉ ለትምህርታችን ተጽፏል ነው። ለምናችን ተጽፏል? ለትምህርታችን ተጽፏል። እንግዲህ ለትምህርታችን ከተጻፈው ነገር መካከል እኔ ካንተ ጋር ነኝና አትፍራ በሚል ርዕስ ዛሬ እንቆያለን። ብዙዎቻችሁ ወጣቶች ናችሁ የምትታዩ። ወጣቱ ደግሞ በዚህ ዘመን የብቸኝነት ስሜት እየተሰማው ሰው የለኝም የሚሉ በርካታ ሰዎች አሉ። ጓደኛ የለኝም፣ ወዳጅ የለኝም፣ ዘመድ የለኝም፣ የሚረዳኝ ሰው የለም፣ የሚያግዘኝ ሰው የለም የሚሉ ሰዎች አሉ። ወገኖቼ ይሄ ድምፅ የሚሰማችሁ